አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ያለው በጣም አልሐምዱሊላህ። እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ፣ ብዚት ትርፍርፍ ይበል። ዛሬ ተመልሼ መጥቻለሁ በአዲስ ቪዲዮ። በመጀመሪያ ላይክ ሸር እያደረጋችሁ ተከታተሉኝ። ለምትከታተሉኝም ለምታበረታቱኝም ውድ እህት ወንድሞቼ ከልብ 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 አመሰግናለሁ። ለመልካምነታችሁ ለምታደርጉት ነገር ሁሌም ምስጋናዬ ይድረሳችሁ። ወደ ቪዲዮ ስሄድ እንግዲህ በተለይ በእኛ በወሎ አካባቢ ደሴ አረብ ገንዳን መስጊድ የማያቅ በባሻህዴብን የማያቅ እነሳቸው ዘንድ ያልተማረ ደረሳ ወይንም ሙስሊም በተለያየ ነገር እሳቸውን ያልሰማ የለም። የአረብ ገንዳን መስጊድ ለማደስ ለመስራት ትናንትና በተለያየ ሚዲያ በሙስሊም ወንድሞቻችን በእነ አህመድ ወሎ በእነ ታጠቅ ሚዲያ ብቻ ብዙ ልጆች አስተላልፈዋል። ሁላችንም እንዳያችሁት በተለያየ ነገር አካውንታቸውም ተለቋል እና ሁላችንም ይህን መስጊድ የመገንባት የማሳደስ ብዙ ነገር እየታቅዶለታል እና ብዙ የእያንዳንዱ ሙስሊም ግዴታ ነው። የየራሳችንን አሻራ ሁላችንም ያቅማችንም ቢሆን ማበርታት አለብን ብዬ አስባለሁ። እንግዲህ ደሴ ላይ ብዙ ጊዜ ስለ ደሴ ህዝብ ስለ ደሴ ደግነት ይወራል፣ ስለ ወሎ ህዝብነት ይወራል። አርቲስቱ ያወራል፣ ጸሐፊው፣ ገጣሚው ሁሉም ያወራል። የወሎ መናገሻ ደግሞ ያው እንግዲህ ደሴ ናት። የወሎ ዋና ከተማ ደሴ ናት ሁላችንም እንደምናውቀውና ደሴ ደግሞ የአረብ ገንዳ መስጊድ የማያውቅ የለም እና ይህን መስጊድ ሁላችንም ተባብረን መገንባት አለብን። የቻልነውን የአቅማችንን 100ም 1000ም 2000ም ሁላችንም ማበርከት አለብን ብዬ አምናለሁ። ስለዚህ ደሴ ማለት ብቻ አይደለም። ደሴን ደግሞ ይሄ ደግሞ ሰደቃተል ጃሪያ ነው እና ስለዚህ ሁላችንም የቻልነውን ማበርከት አለብን። እንግዲህ ያው አካውንቱ በዙ አጋጣሚ አንዳንዴ እንደዚህ አይነት ነገር ሲፈጠር ብዙ አካውንቶች ብዙ አጭበርባሪዎች አካውንት ይከፍታሉ፣ አካውንት ይለጥፋሉ እና ትክክለኛውን አካውንት በኮሚቴዎቹ የምታገኙትን አካውንት ነው ገንዘብ ማስገባት ያለባችሁ እና በጣም ብዙ አካውንት አሁን እየተለጠፈ ነው፣ የሚገርማችሁ ነገር ማለት ነው። እና ውድ የኢስላም ልጆች የምታስገቡበትንም ብር ወቁ። የቻልነውንም ደሴን ማስዋብ አለብን። በዚህ በተከበረ መስጂድ መርከዝ ሁሉ ይሰራል እየተባለ ነውና ኢንሻአላህ ሁላቸውንም የቻልነውን ላይክ ሸር እያደረጋችሁ በቻላችሁት ትልልቅ ሚዲያም እየተነገረ ነው። ሁላችንም እኛው እንዳቅማችንም የቻልነውን አንድ ሰው ሁለት ሰው በእኛ ሰበብ ቢሰማ ቢያደርስ የአንድ እንትን መግዣ የአንድ ሲሚንቶ መግዣም የአንድ ብረት መግዣም ሁሉም ሰው ቢያደርስ የተወደደ ነው። ለሱም አላህ ገንዘቡን በረካ ያደርግለታል ማለት ነው እና ሁላችንም ይህን መስጊድ የመገንባት ኃላፊነት አለብን። ልጆቻችን ነገ መድረሳ መርከዝ የሚማሩበት ነው። የተለያየ ነገር የኢልም ማዕድ ነው አረብ ገንዳ መስጊድ እና ይህን ይመስላል የዛሬው ቪዲዮዬ። በተረፈ ሰላማችሁን እመኝላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።